በደንብ አዳምጡኝ። መንግስታዊም ይሁን መንግስታዊ ያልሆኑ ተቋማቶች ላይ በዚህ ሰዓት 18 ዓመቴ ቢሆን ላደርግ የምችለው ነገር ይሄ ነው። በዓለም ላይ በዚህ ሰዓት ከ18 እስከ 24 የእድሜ ክልል ውስጥ ባሉ ወጣቶች የሚታይ የሚስተዋል ነገር አለ። 66 በመቶ የሚሆኑት በጭንቀት ይጠቃሉ። 58 በመቶ የሚሆኑት ብቸኛ ናቸው ወይም የብቸኝነት ስሜት ያጠቃቸዋል። እንደገና ደግሞ ከ57 በመቶ በላይ የሚሆኑት ደግሞ ድብርት ውስጥ ናቸው። ይሄ ሁሉ የመጣው ስኬታማ እንሆናለን ብሎ ከማሰብና ከመጨነቅ ነው። በምን ምክንያት ስለተረጎም ነው መሰላችሁ? በገንዘብ፣ በስልጣን፣ በዝና ስለተተረጎመ። ታላቅነት የሚጀምረው የራስን ውስጣዊ የሆነ ኃይል በመፈተሽ ነው የሚጀምረው። ለዛ ነው ራስን ፈልጎ ማግኘት ቅድሚያ የሚሰጠውና እስከ መጨረሻው ድረስ ግባችን ሊሆን የሚገባው። ለዛ ነው በዚህ ሰዓት 18 ዓመቴ ቢሆን ላደርግ የምችለው ነገር ይሄ ነው። የመጀመሪያው እንዴት መማር እንዳለብኝ እማራለሁ። ከሰዎች ጋር እንዴት መግባባት እንዳለብኝ በጣም ብዙ ነገሮችን ልማር እችላለሁ። እንዴት መማር እንዳለብኝ እማራለሁ። በሁለተኛ ደረጃ ሰውነታችን ጥሩ የሚባል እምቅ ጉልበት የሚያመነጨው በዚህ እድሜ ላይ ስለሆነ ሰውነቴ ላይ በደንብ መስራት እድል አገኛለሁ። ስለዚህ ሰውነቴን እገነባለሁ። በጣም ይህንን ሰውነት ስንገነባ ንቁ አእምሮ የሚፈጠረው ከንቁ ሰውነት ስለሆነ የነቃ ማንነት ይዘን ነው የነቃ አመለካከት ሊኖረን የሚችለው። በሶስተኝነት ደረጃ በጣም ላደርግ የምችለው ነገር ራሴ ላይ ኤክስፐሪመንት አደርጋለሁ። የማገኛቸውን አጋጣሚዎች በሙሉ ወደ ኤክስፐሪመንት እቀይራቸዋለሁ። ያ ትልቅ የሚባል ሀቢት ስለሆነ ማለት ነው። ምክንያቱም በምገባባቸው ቦታዎች በሙሉ የራሴን የተግባቦት ክህሎት እፈትሻለሁ፣ የሽያጭ ክህሎት እፈትሻለሁ፣ የቋንቋ ክህሎት እፈትሻለሁ። አግሬሲቭሊ ቴስት አደርጋለሁ፣ ኤክስፐሪመንት አደርጋለሁ። አራተኛውና የመጨረሻው ጊዜያችንን በጣም አልባሌ ቦታ ከምናሳልፍና ያለ መጠን የተለጠጠ ጊዜ ካለን በጣም ወሳኙ ነገር በራቸውን ክፍት ያደረጉ መንግስታዊ ይሁን መንግስታዊ ያልሆኑ ተቋማቶች ላይ በደንብ አዳምጡኝ። መንግስታዊ ይሁን መንግስታዊ ያልሆኑ ተቋማቶች ላይ በምትችሉት መጠን በበጎ ፈቃደኝነት ላይ ተሰማሩ። የዛኔ አእምሯችሁን ስራ ታስይዙታላችሁ። ምክንያቱም ስራ የፈታ አእምሮ የሰይጣን መጫወቻ ስለሆነ። ስለዚህ ጭንቀታችሁ የእናንተ ብቻ አይደለም፣ ነገር ግን የሚሰጠው መረጃ ትክክል ባለመሆኑ ጭምር ነው እንጂ ውስጣችሁን በመፈለግ ነው የሚጀመረው።